ፈተናችን ልክ አይደለም። እኛን መፈተን የሚችለው ፈጣሪ ብቻ ነው። ለአንድ ሰዓት ከተኛው በኋላ ወደ ፈተና ለመሄድ ዝግጅቴን ጀመርኩ። ከቤቴ በፍጥነት ስወጣ ላየኝ ድግስ የተጠራው እንጂ ፈተና እየሄድኩ አልመስልም። በርካታ ሰዎች ሩሲያ ውስጥ ፈተና እንዴት ነው የምትወስዱት ብላችሁ ጠይቃችሁኛል። ማንም ሰው አልጠየቀኝም፣ ግን አወራለሁ። በእንደዚህ ያለ አስቸጋሪ የአየር ሁኔታ ውስጥ ለምንማር ተማሪዎች በነጻ ዲግሪያችንን አምጡ ስጡን። እዚህ ሀገር ከመጣው መግባባት ከከበዱኝ ነገሮች ውስጥ አንዱ ግሬዲንግ ሲስተም ነበረ። በአማርኛ የውጤት አሰጣጥ ብለን እንለፈው። ትምህርት ቤት ደረስኩኝ። ሻይ እየጠጣን ትንሽዬ እናንብብ። እኔ አሰብስፌ የምጠብቀው ተቀምጬ በወረቀት ላይ የምሰራቸው የሚድና የፋይናል ፈተናዎችን ነበረ። በሩሲያ ውስጥ ያለው የትምህርት አሰጣጥ ሂደት ግን እንደዚህ አይነት ጉዳይ የለውም። በመሀል አልቀረጽኩላችሁም። ፈተናውን ጨርሼ ስወጣ ነበረ። ወዲያው ነው የሚነገራችሁ እና አልፌያለሁ፣ እግዚአብሔር ይመስገን። የደስ ደግሞ እንጀራ መግዛት አለብኝ። ከመምህራችሁ ጋር በሚኖረው ክፍለ ጊዜ እጅ እያወጡ ጥያቄ መመለስ በጣም ብዙ ጥቅም አለው። እቤታችሁ ወስዳችሁ እንድትሰሩ የታዘዛችሁትን ስራ ስትመልሱ መምህሩ በደንብ አጢኖ ይመለከተዋል። ከእንጀራ ቀጥሎ ቲማቲምና ሽንኩርት እንገዛለን። የኮሪያ ፊልም የምትወደው ጀለሴን አስታወሰኝ። ታዲያ እኔ አሳይመንቴን እየሰራው ፏፍሽ ብዬ ሚድና ፋይናል ስጠባበቅ የመጣው ሰሞን እኮ ይሄንን ብርቱካን መስሎኝ ገዝቻለሁ። ሎሚ እኮ ነው። ሴሚስተሩ ሲያልቅ ክላስ ውስጥ ባለኝ ተሳትፎ ማርክ እንደሚያዝልኝ አረዱኝ። ሰርገኛ መጣ በርበሬ የቀንጥሱ ነገር። ለማንኛውም መድህን አለምን አንተ ምን ይሳናል ተመስገን ብለህ ነው ናፕ እናድርግ። አዎ በደንቡ ማለፍ ይቻላል።